አታለቅስም የምር ያክስታችን ልጅ የመጨረሻ አልቃሻ ናት። chap 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 bargula chap 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 bargula chap chap a little balula chap chap go shorty it's your birthday ulum fam talan charalamdi go shorty chabagwani ስሙን ባይጠቀስም እዚህ ጋር ባለመገኘቴ በጣም ነው ማዝ ነው ብገኝ በጣም ደስ ይለኝ ነበር እና ዋው ናግባ ይለያል ሆነ ሰዓት በኋላ ይነገር። ሰላም ውድና የተከበራችሁ ውድ የቤቲ ቤተሰቦች እንደምን አላችሁ? ደህና ናችሁ? ለመጀመሪያ ጊዜ የቤቲ ቤት ላይ ነው የሚባለው የቤቲ ቻናል ላይ ተገኝተናል። ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ? ዛሬ ከእህቴ ጋራ የቤቲዬ ዩቲዩብ ቻናል ተገናኝተናል መተናል ማለት ነው። እንዴት ናችሁ? ደህና ናችሁ? አሞኛል። እኔም አሞኛል። አትጠጊኝ፣ አሞኛል። እኔም አንቺ ነሽ አስተላለፍሽብኝ። እንዴሽ ተገናኝተን እዛ ሄድሽ ስትንከባለይ አልወደድኩሽም ነበረ። ታይ ተመለሺ ከኔ ጋር ሰለሽ እምቢ ብለሽ በቃ እኔ ምን እንደሆንኩ እንጃ። አሁን ግማሹ አይሰራም። ምኑ በቃ አፍኖኛል፣ ዞሮብኛል። መጋኛ የመታይ መስሎኝ ጠዋት ራሱ ዳማከሴ እየጨመኩ ነበር። በቃ ተይዘሻል እኮ አንቺ ደግሞ ጭንቅላት ያመመኛ መመይስልኝ በስማ። ለማንኛውም ቤተሰቦች እንግዲህ የቤቲ ቤተሰቦች ደህና ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። እኔና የተንቢ እንግዲህ የቤቲ ዛሬ ምንድነው የቤቲዬ ዛሬ ልደቷ ነው። ሃፒ በርዝዴዋ ነው። ዛሬ ሰርፕራይዝ ልናደርጋት ነው በቆንጆ ቪዲዮ። ቤቲዬ ማናት ግን? ለኛ ምናችን ናት? ምንድናት? ማናት? እስቲ ስለ ቤቲ አንዳንድ ነገር በይ። እንግዲህ ስለ ቤቲ ማለት አልቃሻ ተናግራ ማሳመን የማትችል ትክክል። በቃ ማሳመን የምትችለው ቤቲ በልቅሻ ነው። ትክክል። እና አንዳንዴ የሆነ ነገር ስትፈልግ ቶሎ ነው የምታለቅሰው። ልክ እንደኔ ነበረች። አንቺ ታለቅሽ ነበር? በስመ አብ። አንቺ ሳውዲ አረቢያ ሆነሽ አንዳንዴ የሆነ ነገር ብር ይቻገረኛል ጋሽ ስጠኝ ስትለው የሆነ ነገር ይለኛል፣ ወይ ዛሬ ይለኛል፣ ነገ ሳምንት እያለ ይሄዳል። ያ ነገር ፈልጌ ስላጣሁት አለቅስ ነበር። ላንቺ ልልሽ ፈራሽ ነበር እና አለቅስ ነበር። ቆይ እኔ ግን ሳውዲ ሆኜ ስንት ብር ልኬልሻለሁ አንቺ? ማርያም የሆነ ጊዜ 7000 ብር ላክሽልኝ። 7000 ብር ላክሽልኝ። እሱ 7000 ብር በምን እንዳለቀ ታውቂያለሽ? በእንዱሚ ማርያምን በይ በስመኪ አንቺ እንዱሚ እየከከልኩ በቃ ሁሉ ነገሬ እንዱሚ ሆነ ማለት ነው። ምሳዬ ራሴ ከባንክ ስባለው 300 ስባለው እንዱሚ ገዝቼ በፔስታል ሞልቼ እሱ መሰጣቸው መሰለሽ እንቁላል ጭ ያልኩ መበላው እና ብዙ ብር ልከሽልኛል። የሆነ ጊዜ 3000 ብር ልከሻል፣ 7000 ብር ልከሽልኛል። ደመሪው የሆነ ጊዜ ደግሞ ብዙ ብር ላክሽልኝ ወደ 17000 ብር ላክሽ። ኧረ ዝም በይ ወይኔ ብሬ። እሺ ምን አረጋችሁ? አይደለም ለኔና ላብዬ ነው። ለማዘሩ ለኔና አብዬ ነው። ተካፋይ ብሉ ብለሽ 17000 ላክሽ። ላብዬ 10000 ነው የላከችው አልኳት። 7000 ተቀመጠ እና ሰጥቼልሻለሁ። በጥቅሉ በቃ ቤቲ ማለት ልክ እንደኔ ድሮ የሆነ ነገር ስፈልግ መናገር አልችልም ነበር ብላ አሁን ልክ እሷ እንደኔ ናት እና ይተዋታል ይሄ ነገር። እኔ ግን ለምን ነው ሰው ብር ማይሰጠኝ? ወጋውልሽ ሲጀምር እኔ እንጃ። አንቺ ጠይቀሽ ታውቂያለሽ? እኛን እኔ እንጃ ለምለም እኔን ጠይቃኝ አታውቅም። ምን ልብስ አለኝ አንቺ ጋር ልብስ ባለፈው ቦንዳው ጃኬቱ ነገርኩሽ። ጃኬቶች አለኝ፣ ልብስ ብርም አለኝ እሷ ጋር የተወሰነ 400,000 ብር አለኝ። በሽማግሌ ያስጠይቃለሁ ተቃራኒ መሆን አለና ቤተሰብ እንግዲህ ቤቲ ማለት እቺ ናት በጥቅሉ።
ግን አልቃሻ ናት ባልሽው ማለት ነው። ቢስተካከል ጥሩ ነበር። አልቃሻ ናት አይደለችም እንዳትይ። እሱም አልቃሻ ናት። አልቃሻ ለምንድን ነው ግን? ተፈጥሮ ነው። አንዳንድ በነገራችን ላይ ከ180% ሴቶች እንደዚህ ናቸው። ባህሪያችን ነው። አልቃሻ ናቸው። የሆነ ነገርን ተናግሮ ማሳመን የማይችሉ ሴቶች በልቅሻ ነው የሚያሳምኑት ይባላል። አንቺ ግን እንደዛ አይደለሽም። እናሽ የሆነ ጊዜ አልቅሳሻል። ቀለል ማለት ሰው የሆነ ጊዜ ከትላንት ወዲያ አልቅሻለሁ። ሩቅ ትሄጃለሽ እንዴ? አለቃሽ? እሺ እኔ ፍቅር የመጣንበትን ርዕስ እንንገራቸው። ስላልቃሻነቱ ወተን እንግዲህ የኔ ፍቅር ቤትዬ የአክስታችን ልጅ ናት። የእናቴ የእህት ልጅ ናት። በጣም ጎበዝ ተማሪ ናት። ፈነዳሽው? ከኦል አንድ ነው የምትወጣው እና ወደ ሚዲያው እንድትቀላቀልም ስለፈለግን ያው ትምህርት ተማሪም ሲኮን አንዳንድ ነገር ያግዛል፣ የተሻለም ይሆናል። ስራዋም ደግሞ እንደዛው በሚዲያም የተያያዘ ነገር ነው ትምህርቷና ስራዋ ማለት ነው። እና ያው ካሁኑ ደግሞ እኛም እንትን ሳንል ያው ማርኬም ይዟት መጥቷል ወደ ሚዲያው። ዌልካም። ፕራንኮች ነገር በጣም ነው የምትወደው። እኔ ደግሞ ማልወደው ነገር ቢኖር እሱ ፕራንክ ነው የሚባል። በቃ አንጀቴ ይቃጠላል። በሷ ወጣ ነው እንግዲህ። እኔ አይመለከተኝም ስለ ፕራንክ ጋይስ። ዛሬ ልደቷ ነው። ስንት አመቷ ነው? 29 ልክ ነው። አንቺ በስመ አብ በይ። አሁን አላልሽኝ 29 አይደለችም። ከዛ 29 አረ በሚካኤል እንደዛ አይደለችም። ስንት አመቷ እንደሆነ ገና እስቲ እሷን ስትመጣ እንጠይቃለን። አጭር ሰዎች አይታመኑም በርግጥ። እኔ አሁን 35 አመቴ ነው ብል ማን ያምነኛል? ማን ምን ያምናለሁ? ያ ማለት ስንት አመትሽ ነው? ወይኔ እድሜዋን መግለጽ ማትወድ ሴት ናትና እኔ እኮ እኔና አንቺ በትንሹ የ7 አመት ልዩነት አለኝ። አሻሽ እንደዛ ብለሽ ለማንኛውም ኬኳን ምናምኗን እናዘጋጅላት። ብሩክ ከጨረሰች አምጣት። ቤቲ ጸጉር ቤት ናትና ከጨረሰች ዓለም ጸጉር ቤት ናት ይዛሃትና ዓለም ጸጉር ቤት ይዛሃትና ለሙሌ ደውልለትስ ያ ከስቴ ልጅ ልመጣ ነው። እሺ ሰላም በላቸው። ሰላም ብያለሁ። እንኳን ደስ አላት። ቤቲ ያክስቴ ልጅ ናት። እንግዲውን ለምለም አፈንድተውታል። ያክስቴ ልጅ ናት። ጸጉር ቤት ነው ያለችው። ሰርፕራይዝ ልናደርጋት ነው አይደለ? ኬክ ምናምን አሰርተንላታል። ሌላም ነገር እንትን ብለናል። እንግዲህ ዛሬ ፏ ልናደርጋት ነው። የቤቲ የዩቲዩብ ተመልካቾች ተከታተሏት። እንግዲህ ጓደኛዬ ና ይዘናት እንምጣ። ከሙሌ ያለ ደውልለት። Happy birthday, happy birthday, happy birthday, happy birthday, ram, happy birthday, 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 መልካም ልደት ለቤቲ፣ መልካም ልደት ለቤቲ። Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለቤቲ፣ መልካም ልደት ለቤቲ። መልካም ልደት Chap bargula chap bargula chap bargula chap a little balula chap go shorty, it's your birthday. Ulum fam talan charalam di go shorty, chabagwandi go shorty, it's your birthday. Ulum fam talan to you. ሰላሳ አመትሽ ነው። አመትሽ ነው። 25 አመትሽ ነው። ስንት አመቷ ነው?
እኔ እንጠይቃለን። ስንት ዓመት እንኳን ደስ አለሽ አክስቴ ልጅ ልደትሽ በዚህ ያላ ቁረጭ ቤቢ ሃፒ አጨብጭቡ አጨብጭቡ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ አስገባበታለሁ ግን በጣም ደስ ብሎኛል። ሻልጠበኩኝም እንኳን ተወለድሽልን፣ እንኳን በዛሬው በግንቦት 11 ዱብ ተደረግሽልን። አመሰግናለሁ አክስቴ። ለካ ግንቦት 11 ነው የወለደችሽ። አይገርምም? በስመ አብ በጣም ይገርማል። ግን ልደቴ እንደሆነ ማነገራችሁ ማን ጠይቄ መሰለሽ? ሀኒዬ ናት የነገረችን። ለምን እንትን አልሽው? በመቀስ ይሻል ነበር። አዎ ዛሬ ልደቴ ነው። በኖርኩባቸው የህይወት ጥቂት ዓመታቶች የሚያስደስት፣ የሚያስከፋ፣ የሚያበረታ፣ ልብ የሚሰብር፣ የሚጠግን፣ የሚያስለቅስ፣ የሚያስቅ፣ አድካሚ ተራራ፣ አስደሳች ሜዳ፣ Happy birthday to you. Happy birthday to you. በመቀሱ አጉርሻት በመቀሱ ዛሬ አልሞት ብያቸዋለሁ። ቆይ የምርሽ ነው። ቆይ በቃ እኔ ልስጥሽ እንደዚህ ልስጥሽ። ይሄንን ቁረሹ እንደዚህ ትልልቅ ተደረገ። ይሄ እንግዲህ መወለድሽንም ረስተሻል መሰለኝ። ያው የኔ ውድ እንግዲህ በአንድ ሰው በኩል ደግሞ ትልቅ ስጦታ ተበርክቶልሽ ስሙን ባይጠቀስም እዚህ ጋር ባለመገኘቴ በጣም ነው ማዝነው። ብገኝ በጣም ደስ ይለኝ ነበረ እና ዋው ናግባ ይለያል ሆነ ሰዓት በኋላ የኔ ፍቅር እንዴት አየሽው ልደታችን? በከፊሉም ቢሆን ማለት እኔ አልጠበቅኩኝ እና በጣም ነው ደስ ያለኝ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ማለት እኔ እዚህ ለመድረሴ እውነት ከእግዚአብሔር በታች እኔም በማውቀው ፈጣሪም በሚያውቀው ከእግዚአብሔር በታች የአክስቶቼ ልጆች ናቸው ለዚህ ያደረሱኝ ማለት ነው። እና በጣም አመሰግናለሁ እናት። የምሬ ነው ማለት እውነቴን እኮ ከፈጣሪ በታች ማለት ነው። ማለት ፈጣሪ ያውቃል ሁሉም ነገር እና መናገር ስለምፈልግ ነው እዚህ ለመድረሴ። እኔ ከዛ በፊት ካምፓስ ሄጄ ምናምን በጣም ተሰቃይቼ ታመሜ ምናምንና በእነሱ እርዳታ ከምትታመሚ እዛ ሆነሽ በቃ ማለት ያልደረሰ አይ በቃ አታለቅስም ታለቅሳለች። አታለቅስም የምር ያክስታችን ልጅ የመጨረሻ አልቃሻ ናት። ትልቅ ቦታ ላይ እንደምትደርሺ በሙሉ እድል በሙሉ ተስፋ አለኝ። እኔ ትልቅ ቦታ እንደምደርስ ሙሉ ተስፋ አለኝ። አክስቴ ልጅ እንደምታኮሪን እናትና አባትሽን እንደምታኮሪ ከዚህ የበለጠ ትልቅ ደረጃ ላይ ትደርሻለሽ። ማርያም ትርዳሽ። አሜን። እግዚአብሔር ይርዳሽ፣ ከጎንሽ ይሁን። አሜን። ልደትሽን በዚህ በኩል አቀርባለሁ። አሜን። እና በቃ በጣም ማመስገን እፈልጋለሁ። የሆነ እግዚአብሔር ያክብርልኝ። አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በቃ እናንተን ለማኩራት ያብቃኝ። አሜን። ለምን ማለት ነው። አመሰግናለሁ። መልካም ልደት። አንዴ ለቤቲ እምቢ አለኝ። በቃ የኔ ፍቅር ለማንኛውም ጋይስ ሰብስክራይብ፣ ላይክ፣ ሼር አድርጓት፣ አበረታቷት። እናመሰግናለን።